ሰላም ጤና ይስጥልኝ። ይህ ሪፖርተር ቴሌቪዥን ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። የኮምፒውተር ወንጀልን የተመለከተ ረቂቅ አዋጅ ለፓርላማ ቀረበ። ማክሰኞ ሚያዝያ 4 ቀን 28 ዓ.ም ለፓርላማው የቀረበው የዚህ ረቂቅ አዋጅ ማብራሪያው እንደሚያስረዳው የኮምፒውተር ወንጀል አዋጅን ማውጣት ያስፈለገው በአገሪቱ እየደረሱ ያሉ የኮምፒውተር ወንጀሎች የሳይበር ጥቃቶችና ተጋላጭነትን መሰረት በማድረግ ነው። የረቂቅ አዋጁ ክፍል 2 እንደሚያስረዳው ማንኛውም ሰው ሆነ ብሎ ያለ ፈቃድ ወይም ከተሰጠው ፈቃድ ውጪ ይፋዊ ያልሆነን የኮምፒውተር ዳታ ወይም የዳታ ፕሮሰሲንግ የጠለፈ እንደሆነ በሚል ቅጣት ይደነግጋል። ለወታደራዊና ዓለም አቀፍ ግንኙነት ሲባል ጥብቅ ሚስጥር በተባለ የኮምፒውተር መረጃ ዳታ ያለ ፈቃድ ያገኘ፣ በህገ ወጥ መንገድ የጠለፈ እንዲሁም በኮምፒውተር ስርዓት ላይ ጣልቃ የገባ እንደሆነና ድርጊቱ እየተፈጸመ በአገሪቱ የአስቸኳይ ጊዜ አዋጅ በታወጀበት ወይም አገሪቱ በአስጊ ሁኔታ ላይ በምትገኝበት ወቅት የሚጣሉ ዝርዝር ቅጣቶችን በረቂቁ ተካተዋል። ረቂቅ አዋጁ ጠለፋ ማለት በኮሚኒኬሽን ሂደት ላይ ያለን የኮምፒውተር ዳታ ወይም የዳታ ፕሮሰሲንግ አገልግሎት መከታተል፣ መቅዳት፣ ማዳመጥ፣ መውሰድ፣ ማየት፣ መቆጣጠር ወይም ሌላ ተመሳሳይ ድርጊት መሆኑን ያስረዳል። ሪፖርተራችን ዮሐንስ አንበርብር እንደዘገበው ረቂቁ ዝርዝር ማብራሪያዎችና የቅጣት ርከኖች ይዟል። ሰሞኑን የ6 ወራት የስራ አፈጻጸም ሪፖርታቸውን ለፓርላማ ያቀረቡት የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስተሩ ዶክተር ደብረጽዮን ገብረሚካኤል ከውጭ ሀገሮች በተሰነዘረ የኮምፒውተር ጥቃት ጠቅላይ ሚኒስተር ጽህፈት ቤት ግቢ ውስጥ በሚገኘው የፌዴራል መንግስት የዳታ ማዕከል አካል የሆነው የወረዳ ኔት ላይ ጥቃት መሰንዘሩን መናገራቸውን መዘገባችን ይታወሳል። ማክሰኞ ሚያዝያ 4 ቀን 28 ዓመተ ምህረት የ8 ወራት የስራ አፈጻጸማቸውን ለፓርላማ ያቀረቡት የውሃ መስኖና ኤሌክትሪክ ሚኒስቴር አመራሮች ጨሞጋ ሂዳ ኃይል ማመንጫ ፕሮጀክት ለግል አልሚዎች በጨረታ እንደሚሸጥ አስታወቁ። ሚኒስትር ዴኤታው አቶ ወንድሙ ተክሌ ለፓርላማው እንዳቀረቡት ፕሮጀክቱን ለመገንባት ኮንትራት ፈርሞ የነበረው ሲኖ ሃይድሮ የተባለ ኩባንያ ወደ ስራ ለመግባት እንቅስቃሴ ላይ እያለ ለመንግስት የቀረበው ጥያቄ የኢትዮጵያ ሉዓላዊነት የሚገዳደር በመሆኑ ፕሮጀክቱ እንዲቋረጥ ተደርጎ መቆየቱን ገልጸዋል። ሲኖ ሃይድሮ የተባለው ኩባንያ ይህንን ፕሮጀክት ከመጀመሩ በፊት የግብጽ ይሁንታን የኢትዮጵያ መንግስት እንዲጠይቅና እንዲያሳውቀው በመጠየቁ ሊቋረጥ መቻሉን ጠቁሟል። በአሁኑ ወቅት ግን በኢንዲፔንደንት ፓወር ፐርቼስ ስርዓት ማለትም የግል ኩባንያዎች ኃይል አመንጭተው የኤሌክትሪክ ኃይሉን ለኢትዮጵያ ኤሌክትሪክ ኃይል የሚሸጡበት ስርዓት አማካኝነት ለመገንባት መታቀዱን ተናግረዋል። በጉዳዩ ላይ ዝርዝር መረጃ የሰጡት የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ በአሁኑ ወቅት የተወሰነ ጨረታ ለማውጣት የኩባንያዎች ቅድመ ምዘና ስራ ላይ ነን ብለዋል። ጨረታውን ለማለፍም ሆነ የመነጨውን ኃይል ለመንግስት በሚያቀርቡበት ታሪፍ ላይ ከፍተኛ ድርድር እንደሚካሄድም ጠቁመዋል። በሁለተኛው የእድገትና ትራንስፎርሜሽን እቅድ ላይ የተካተቱ የኃይል ማመንጫ ፕሮጀክቶች 50 በመቶ የሚሆኑት በተመሳሳይ ለግል አልሚዎች የሚሰጡ መሆናቸውን ያስታወሱት ኢንጂነር አዜብ ጨሞጋ ሂዳ ፕሮጀክት የመጀመሪያው መሆኑን ጠቁመዋል። ዘገባው የሪፖርተራችን ዮሐንስ አንበርብር ነው። የኦሮሚያ ክልላዊ መንግስት በ2.4 ቢሊዮን ብር በጀት ወጣት ባለሀብቶች ለማፍራት አዲስ ፕሮጀክት ማጽደቁን አስታወቀ። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሙክታር ከድር ሚያዝያ 1 ቀን 28 ዓመተ ምህረት በአዳማ ከተማ ፕሮጀክቱን ይፋ አድርገዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮና የካቢኔ አባል አቶ ፈቃዱ ተሰማ ለሪፖርተር እንደገለጹት ከተካሄዱ ሰፋፊ ውይይቶች መንግስት ከተረዳቸው ነጥቦች መካከል ለግጭቱ መንስኤ አንዱና ዋነኛው የስራ አጥነት ችግር ነው። እንደ አቶ ፈቃዱ ገለጻ የክልሉ ገዢ ፓርቲ ኦህዴድ ለግጭት መንስኤ የሆኑ ችግሮች በሚፈቱበት መንገድ ላይ መሰንበቻውን ሲመክር ቆይቶ በአገሪቱ ባልተለመደ ሁኔታ ወጣቶችን ባለሀብት የሚያደርግ አዲስ ፕሮጀክት ይፋ አድርጓል። ይህ ፕሮጀክት ለኦሮሚያ ወጣቶች ስራ ከመፍጠር ባሻገር በቀጥታ ወደ ሀብት የሚጓዙበት መንገድ እየቀየሰ መሆኑ ተጠቁሟል። አቶ ፈቃዱ እንዳብራሩት ፕሮጀክቱ ከሌሎች ስራዎች ሁሉ ቅድሚያ ተሰጥቶ እንዲካሄድ በመወሰኑ ሌሎች ፕሮጀክቶች ታጥፈው ለመጀመሪያው ዙር 300 ሚሊዮን ብር በጀት ተይዟል። የክልሉ መንግስት ከፌዴራል መንግስት ጋር በመሆን ግጭቱን ካበረደ በኋላ በስፋት ከህዝብ ጋር ምክክር መደረጉን፣ በክልሉ የስራ አጥነት ችግር፣ የመልካም አስተዳደር እጦትና የመሳሰሉት ችግሮች በስፋት መነሳታቸውን አቶ ፈቃዱ አስረድተዋል።
በዚሁ መሰረት የክልሉ መንግስት ካቢኔ ከመከረ በኋላ በክልሉ የሚገኙ 8.3 ሚሊዮን ስራ አጦች ስራ እንዲያገኙ ብቻ ሳይሆን ሀብት ሊይዙ የሚችሉበትን እቅድ መጽደቁ እንደተገለጸ ሪፖርተራችን ውድነህ ዘነበ ዘግቧል። በኦሮሚያ ክልል በሻሸመኔ ከተማ በአሌሉ ክፍለ ከተማ ቀበሌ 10 ውስጥ ጥልቀት ያለው የመጸዳጃ ቤት ጉድጓድ ተደርምሶ 10 ሰዎች ሲሞቱ 8ቱ ጉዳት ደርሶባቸዋል። ሰኞ ሚያዝያ 3 ቀን 28 ዓመተ ምህረት ከቀኑ 10 ተኩል ሰዓት አካባቢ በደረሰው አደጋ 18 ሰዎች ጉድጓዱ ውስጥ የሰመጡ ቢሆንም ለ7 ሰዓታት በተደረገ ከፍተኛ ጥረት የ8ቱን ሰዎች ሕይወት ለማትረፍ መቻሉን የሻሸመኔ ከተማ ፖሊስ መምሪያ ኃላፊ ምክትል ኢንስፔክተር ታምራት አበበ ለሪፖርተር ገልጸዋል። አዳራሹ ለአምልኮ ማካሄጃ የሚያገለግል መሆኑ ሲገለጽ ተጎጆቹ በጸሎት ፕሮግራም ላይ እንደነበሩ ታውቋል። መጸዳጃ ቤቱ የተቆፈረው መቼ እንደሆነ እንደማይታወቅና ይዞታው ግን የመንግስት ቤቶች ኤጀንሲ መሆኑን የገለጹት ኃላፊው ሕያው የእግዚአብሔር ቤተክርስቲያን የሚባለው ይኸው የአምልኮ ማካሄጃ አዳራሽ ከተገነባ 1 ዓመት እንደሆነው ገልጸዋል። ጉድጓዱ ወደ ታች 7 ሜትር ጥልቀት ያለው በመሆኑ የሰመጡትን ሰዎች ለማውጣት በጣም አስቸጋሪ እንደነበረ የገለጹት ኃላፊው ነዋሪዎችና ፌዴራል ፖሊስ ወደ ስፍራው በመሄድ በመቆፈሪያ ማሽን እየተቆፈረ የ8 ሰዎች ሕይወት ለማትረፍ መቻሉን ገልጸዋል። ከተረፉት ሰዎች 5ቱ ከፍተኛ የአካል ጉዳት እንደደረሰባቸውም አስረድተዋል። የአደጋው መንስኤ ጉድጓዱ ከተቆፈረ በኋላ በድንጋይና በአፈር በደንብ ተጠቅጥቆ ባለመሙላቱ ሊሆን ይችላል የሚል ግምት ቢወሰድም እስከሚጣራ ድረስ ግን በወቅቱ ስብከቱን ያካሂዱ የነበሩ ግለሰብ በቁጥጥር ስር ውለው እየተጣራ መሆኑን ምክትል ኢንስፔክተር ታምራት አክለው አስረድተዋል። ዘገባው የሪፖርተራችን ታምሩ ጽጌ ነው። በልደታ በቦሌና በቂርቆስ ክፍላተ ከተሞች የመሬት ልማት ማኔጅመንት ጽሕፈት ቤት ውስጥ በተለያዩ የስራ ኃላፊነት ሲሰሩ የነበሩ በድምሩ 28 ተጠርጣሪዎች መንግስት ከ18.3 ሚሊዮን ብር በላይ እንዲያጣ አድርገዋል ተብለው በተለያዩ መዝገቦች የሙስና ክስ ተመስርቶባቸዋል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ክስ የመሰረተባቸው በንፋስ ስልክ ላፍቶ፣ አራዳ፣ ኮልፌ ቀራኒዮ፣ ቦሌ ልደታና የካ ክፍላተ ከተሞች የመሬት ዘርፍ በተለያዩ ሙያዎች ተሰማርተው ሲሰሩ ወንጀል ፈጽመዋል በተባሉ ሰራተኞችና ኃላፊዎች ላይ ነው። ለሰነድ አልባ ቦታ ያለምንም ማስረጃ የይዞታ ማረጋገጫ ካርታ በመስጠት በመንግስት የተሰወረን ቦታ የግል ይዞታ እንደሆነ በማስመሰል ካርታ ሰርቶና አቀላቅሎ በመስጠት የጂአይኤስ እይታ ውጪ የሆነን የመንግስት ቦታ እንደሚታይና የቤቱ አካል እንደሆነ አድርጎ ህገወጥ የይዞታ ማረጋገጫ ካርታ በመስጠትና ሌሎችን ተገቢ ያልሆኑ ህገወጥ ተግባራት በመፈጸም በመንግስት ላይ ጉዳት አድርሰዋል ሲል የኮሚሽኑ አቃቤ ህግ በተለያዩ የክስ መዝገቦች ዘርዝሮ ከሷቸዋል። ሁሉንም ተጠርጣሪዎች በዋና ወንጀል አድራጊነት፣ በህገወጥ ጥቅም ተካፋይነትና ስልጣንን ያለ አግባብ መገልገል የሙስና ወንጀል ክስ መስርቶባቸዋል። ጥፋተኛ ሆነው ከተገኙ እስከ 15 ዓመታት ሊቀጡ እንደሚችሉና ዋስትና እንደማይፈቀድ በመግለጽ ከሳሽ አቃቤ ህግ በመከራከሩ ፍርድ ቤቱም የአቃቤ ህግን ክርክር በመቀበል የተጠርጣሪዎቹን ዋስትና ጥያቄ ውድቅ በማድረግ በማረሚያ ቤት ሆነው እንዲከራከሩ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛና 18ኛ ወንጀል ችሎቶች ትዕዛዝ ሰጥተዋል። ዘገባው የሪፖርተራችን ታምሩ ጽጌ ነው። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረገጻችን ላይ ethiopianreporter.com በማለት ማግኘት ይችላሉ። ጤና ይስጥልኝ።